መድኃኒት የሚወስድ ሰው አልኮል ለምን ይከለከላል? በዛሬው ቪዲዮዬ አንድ መድኃኒት የሚወስድ ታካሚ ለምን አልኮል እንደሚከለከል፣ አልኮል ከመድኃኒት ጋር ቢወሰድ የሚያስከትለውን ጉዳት ምንድነው እና ሌሎችንም የምናይ ይሆናል። እናንተ ደግሞ ሰብስክራይብ፣ ላይክ በማድረግ ጀምሩ። መጨረሻ ላይ ጥያቄና አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ። መድኃኒት የሚወስድ ሰው አልኮል መጠቀም እንደሌለበት አንድ ታካሚ የጤና ባለሙያ ባይነግረውም እንዲሁ በተለምዶ ያውቀዋል። ነገር ግን አንዳንድ ታካሚ በእንዝላልነት መድኃኒት እየወሰደ አልኮል የሚጠቀም አይጠፋም። ይህም የሆነው ለምን አልኮል እንደሚከለከል በውል ካለማወቅ የተነሳ ነው። አብዛኛው ሰው አልኮል የማይመከረው መድኃኒቱን ስለሚሽረው ነው ብሎ ያስባል። እውነታው ግን እርሱ ብቻ አይደለም። አልኮልና መድኃኒት አንድ ላይ የማይወሰድባቸው ምክንያቶች፣ አንደኛና የመጀመሪያው ጉበት ላይ ጫና ስለሚፈጠር። ከጉበት ተግባር አንዱ መድኃኒቶችን በመሰባበር ጎጂ የሆነ ንጥረ ነገር ካለ ወደ ጠቃሚ ነገር መቀየር ወይም ደግሞ በሽንትና በላብ በኩል እንዲወጣ ማጣራት ነው። ጉበት ይህን ተግባር ሲያከናውን ኢነርጂ ያወጣል፣ ጡንቻዎችን ይጠቀማል፣ የተለያዩ ኢንዛይሞችን ያመርታል። ይህ በዚህ እንዳለ አልኮል አብረን ከመድኃኒት ጋር የምንጠጣ ከሆነ ጉበት ብዙ ኢነርጂ እንዲያወጣ፣ ጡንቻዎችን እንዲጠቀም እንዲሁም ከመጠን በላይ የሆነ ኢንዛይም እንዲያመርት ይገደዳል። ይህ ደግሞ የጉበት መድከም፣ ሊቨር ፌለር እና በመጨረሻም ስራውን እስከ ማቋረጥ ሊያስከትል ይችላል ማለት ነው። 2. የጎንዮሽ ጉዳት ስለሚጨምር ኢንክሪስድ ሳይድ ኢፌክት። ሁሉም መድኃኒት የራሱ የሆነ የጎንዮሽ ጉዳት አለው። ነገር ግን የጎንዮሽ ጉዳቱ እንደ መድኃኒቱ አይነት ይለያያል። ይህም በጣም ቀላል፣ መካከለኛና ከባድ ሊሆን ይችላል። አልኮል ደግሞ የጎንዮሽ ጉዳቱን ያባብሰዋል። ለምሳሌ ከነን ስቴሮይድ አንቲኢንፍላማቶሪ ድራግ ከሚባሉት እንደ ኢንዶሜታሲን፣ አይቡፕሮፊን፣ አስፕሪን፣ ሜሎክሲካም፣ ዳይክሎፊላክ እና ሌሎች ጋር መውሰድ የጨጓራ በሽታን ያባብሳል። ራስ ማዞር፣ ማቅለሽለሽና ማስመለስ ሊያስከትል ይችላል። 3. ከባድ የሆነ መስተጋብር ስለሚፈጠር ዳንጀረስ ኢንተራክሽን። አንዳንድ መድኃኒቶች ከአልኮል ጋር ሲወሰዱ ለህይወት አስጊ የሆነ መስተጋብር ያስከትላሉ። ለምሳሌ ሜትሮንዳዞን ወይም ቲኔዳዞን ከአልኮል ጋር መውሰድ ከባድ ማስታወክና ፈጣን የልብ ምት ያስከትላል። የሚያረጋጉ የእንቅልፍ ኪኒን ከአልኮል ጋር መውሰድ ከባድ የራስ ማዞርና ያተነፋፈስ ችግርም ያስከትላል። እንዲሁም ፓራስታሞል ከአልኮል ጋር መውሰድ ጉበትን በጣም ይጎዳል። 4. አልኮል በሽታን የመከላከል አቅም ስለሚቀንስ፣ ይህ ደግሞ ቶሎ በሽታው እንዳይድን፣ የመድኃኒት ውጤታማነት እንዲቀንስ ያደርጋል። ልብ በሉ፣ አልኮልና መድኃኒት በአንድ ላይ የሚወሰዱ ከሆነ የጎንዮሽ ጉዳት ይጨምራል፣ ጉበት ላይ ጫና ይፈጠራል፣ የመድኃኒት ውጤታማነት ይቀንሳል፣ ሊገድል የሚችል መስተጋብር ይፈጠራል ማለት ነው። ስለዚህ መድኃኒት የሚወስድ ሰው አልኮል እንዲወስድ አይመከርም። የዛሬው ፕሮግራሜ ይህንን ይመስል ነበር። ላይክ፣ ሰብስክራይብ እንዲሁም ስለተከታተላችሁ ከልብ የመነጨ ምስጋና በያላችሁበት ይድረስልኝ። በጤና ይኑሩ።